ብፁዕ አባታችን አቡነ ቀውስጦስ የዋሽንግተን ዲሲና የ17 ደሴት ሀገረ ስብከት ሊቀ ጳጳስ እንዲሁም የተከበራችሁ የቤተክርስቲያን አስተዳዳሪዎች፣ ቆሞሳት፣ ካህናት፣ ዲያቆናት፣ ወንድሞችና እህቶች እንኳን ለሰማዕቱ ለቅዱስ ጊዮርጊስ በዓለ ዕርገት በሰላም አደረሳችሁ። እንኳን አደረሳችሁ። እንዲሁም መዘምራን ጣዕመ ዝማሬ ባለው ሌሊትም በሊቃውንት ሲዘመር ያደረው ብዙ ካህናት ብዙ ሊቃውንት አርፍደዋል። እንደአጋጣሚ ሆነው የቤተክርስቲያን አገልግሎት ስላላቸው በጠዋቱ ሄደዋል። ግማሾቹ እስካሁን ከኛ ጋር አሉ ማለት ነው እና አሁንም ከሌሊት 3 ሰዓት ጀምሮ እስካሁን እግዚአብሔርን ለማመስገን አንደበታቸው አላቋረጠም። እናንተም ለዚሁ ምስክሮች ናችሁ። ይህንን እግዚአብሔርን በመውደድና ስለ እግዚአብሔር ስም ብሎ መከራን የተቀበለ ቅዱስ ጊዮርጊስን በመውደድ ነው እና ይህንን በተመለከተ ብፁዕ አባታችን አቡነ ቀውስጦስ ሰፋ ያለ ትምህርት ያቀርቡልናል። እኛ ደግሞ የእሳቸውን ትምህርት ሰምተን በተግባር ላይ መዋልና የምንማረውን ትምህርት በደንብ ማስተዋል ይኖርብናል። አሁን ወደ ትምህርቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወሰብሖ ለእግዚአብሔር ስብሐ ዘተሰብሐ። በቅዱሳን መላእክት፣ በቅዱሳን ጻድቃን ሰማዕታት፣ በቅዱሳን ምእመናት፣ በቅዱሳን ሊቃውንት መዘምራን አንደበት የተመሰገነ የሚመሰገን እግዚአብሔር አምላካችን ለዚህ ሰዓት ስላደረሰን ከሁሉ አስቀድሞ ክብር ምስጋና ይግባው። ተወደዳችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን ክብር ምስጋና ይግባውና አሁን እኔም ባላሰብኩት እናንተም ባላሰባችሁት እንዲሁ በፈቃዱ ካገናኘን ዘንድ በዚህ ሰማዕቱን በዓለ ዕረፍት መታሰቢያ አድርገን በተሰበሰብንበት ቤተክርስቲያን ለመገናኘት ካበቃን ዘንድ እንደተነገረው ለተወሰነ ደቂቃ እንማማራለን። ለትምህርታችን መግቢያ ወይም መነሻው መዝሙር 33 ቁጥር 19 ላይ የሰፈረ ቃል ይሆናል። ቃሉም ብዙ ሕማሞሙ ለጻድቃን ወእምኩሉ ያድኅኖሙ እግዚአብሔር የሚል ነው። ይህም ማለት የቅዱሳን ጻድቃን ሰማዕታት መከራቸው ብዙ ነው። ከብዙ መከራቸውም እግዚአብሔር ያድናቸዋል ማለት ነው። ይህንን ቃል የተናገረው ነቢየ እግዚአብሔር ዳዊት ነው። ነቢየ እግዚአብሔር ዳዊት ይህን ቃል ያለ ምክንያት አልተናገረው። የሚያዩትን ዓለም በማያዩት ዓለም ለውጠው ራሳቸውን ክደው በእግዚአብሔር ያመኑ ቅዱሳን ጻድቃን ሰማዕታት እግዚአብሔርን ለማገልገል አምልኮተ እግዚአብሔርን ለመመስከር ሲሉ የደረሰባቸው አቀራረቡና ስልቱ በየአይነቱ የሆነ መከራቸው እጅግ ብዙ ነው። የዚያ ብዙ መከራቸው አጸፋ ደግሞ ዘላለማዊ ሕይወት የተደራረበ ፍጹም ክብር መሆኑን ለማስገንዘብ ሲል የተናገረው ቃል ነው። ነቢየ እግዚአብሔር እንደተናገረው ይህ አመፀኛ ዓለም ይቀረ ሳይባል አከናውኖ ለፈጠረው ፈጣሪ እንኳን ያልተመቸ ነው። ሐሰተኞች እውነተኞች መስለው የሚታዩበት ምርቱና ግርዱ ስንዴውና እንክርዳዱ በአጠቃላይ ፍሬውና ገለባው ተለይቶ የማይታወቅበት
ይህ አመፀኛ ዓለም በጭካኔ ያለ ርህራሄ መላልሶ በመከራ ለንጋ ገርፏቸዋል። እነ ቶማስ ዘመርአስን 22 ዓመት ሙሉ እንደ በር ግንድ የስለት መፈተኛ፣ እነ ቅዱስ ጊዮርጊስን 7 ዓመት ሙሉ እንደ ጉልጭምት የእሳት ማዳፈኛ አድርጓቸዋል። ይሁን እንጂ ስለ ጽድቅ፣ ስለ መንግስተ ሰማያት፣ ስለ እግዚአብሔር አምልኮት በእውነት ለእውነት ስለ እውነት ሲሉ ጽድቅን የማይወዱ ከዲያብሎስ በግብር የተወለዱ ያመፀኛው ዓለም ልጆች ለነደደ እሳት፣ ለተሳለ ስለት፣ ለርሁባን አናብስት አሳልፈው ሰጥተዋቸዋል። አሳልፈው ቢሰጧቸውም ያመኑበት ያድነናል ወይም አዳኝነቱን የሚመሰክሩለት ኃያሉ እግዚአብሔር በመከራው እንደወደቁ ይቅሩ ብሎ ዝም ብሎ አልተመለከታቸውም። መሐሪ ቅርባይ ቸር ወዳጅ ነው። እንኳን ለሚመሰክሩለት ለማንኛውም ፍጡር አዛኝ ርኅሩህ ነው። በመከራው እንደወደቁ ይቅሩ ብሎ ቸል አላላቸውም። አንበሶችን እያሰገደላቸው ነበልባሉን እያበረደላቸው ስለቱን አመልማሎ ወይም ቄጠማ እያደረገላቸው ካሰቃቂ መከራቸው አድኗቸዋል። እነሱ ግን እስመ ኢፈቀዱ ድሂነ ወአብደሩ ከመይርከቡ ሕይወተ እንተ ተሄይስ ብሎ ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 35 ላይ እንደመሰከረላቸው የምትበልጠዋን ዘላለማዊ ሕይወት ያገኙ ዘንድ ከመከራ ሥጋ ሊድኑ አልወደዱ። መንግስተ ሰማያትን በአይነ ተስፋ አሻግረው እያዩ ረጅም የሆነ የተጋድሎ ጎዳናን በደም ጫማ ጠቅጥቀው ታልፈዋል። የተጋድሎ ውድድር ሩጫቸውንም ሩጠው በመቅደም የድል አክሊልን ለመቀዳጀት በቅተዋል። አስደናቂ ገድላቸውን በንጹህ ደማቸው እየጻፉ የጣዖታትን ምሽግ አፈራርሰዋል። ከሚጠበቅባቸው በላይ የሰማዕትነት ግዳጃቸውን በተገቢው መንገድ ተወጥተውታል። በአስደናቂ ገድላቸው ላይ ፍጡር ያደርገዋል ይሰራዋል ተብሎ የማይገመት እጹብ ድንቅ የሚያሰኝ የተአምራት ኃይል እያሳዩ የዚህን ዓለም ወጣ ገባ ረሞጫ ሩቅ ሆነ የመከራ ጎዳና አቋርጠው በገነት ጥላ ስር እፎይ ብለው አርፈዋል። በገነት ጥላ ስር እፎይ ብለው ያረፉ ቅዱሳን ጻድቃን ሰማዕታት አባቶቻችን እጅግ ብዙ ናቸው። ከብዙዎቹም ቅዱሳን ጻድቃን ሰማዕታት መካከል አንዱና የሰማዕታት አንጋፋ የሆነው ዛሬ መታሰቢያውን የምናከብርለት ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ ፍልስጤማዊ ነው ትውልዱ። የፍልስጤም አውራጃ ገዥ ልጅ ነው። ዞሮንቶስ ወይም አንስጣሴዎስ የተባለው ክርስቲያናዊ ምእመን ነው አባቱ።
በስነ ስርዓት ያደገ ወጣት ነበር። በክርስትና ህይወት ተኮትኩቶ ያደገ ወጣት ነበር። መልክ ከደም ግባት አስተባብሮ የያዘ ታይቶ የማይጠገብ ደስ የሚያሰኝ ወጣት ነበር። በተወለደ በ20 ዓመቱ በነበረበት በሚኖርበት በመካከለኛው ምስራቅ እስከ ፋርስ ድረስ የነበሩ ነገስታት በግብር አባታቸው በዲያብሎስ ጎትጓችነት ለጆሮ